እዚህ ውስጥ ነው መጽሐፍ። መጽሐፍን ያልያዝኩም ምን ያደርግልሻል? ያ መጽሐፍ ደብቄያለሁ። ኧረ ሂጃቧን አወለቀችው። እንዴ እኔ አልፈልግም። አንቺ ሰላም የኢክራም ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ቤተሰቦች የእኛ ቤት እኔ እንጃ ሰላም እያጣ ነው በጣም ማለት ዛሬ ጥሩ ነገር ስናደርግ ነገ ደግሞ ሌላ ነገር፣ ከነገ ወዲያ ደግሞ ሌላ ነገር። አሁን የገነትን ጉድ የመጽሐፍ ቤተሰቦች እንደምታዩት ነው እንግዲህ የሆነችው። ባለፈው መጥቶ ያ ድግምተኛ እንደዛ ካረጋት በኋላ የምታወራውና የምታስበው ነገር ሌላ ነው። እዚህ ውስጥ ነው መጽሐፍ። መጽሐፍን ያልያዝኩም ምን ያደርግልሻል? ያ መጽሐፍ ደብቄያለሁ። የሰው መጨረሻው እንደዚህ ያሳብደናት ነው። ምን የሚቀረው መጽሐፍ የለም። ምን ያደርግልሻል መጽሐፉ? ቆይ ቤተሰቦች ድግምት እንደዚህ ያደርጋል? እንደዚህ ከትላንት ጀምሮ የዛኔ ካያችሁ ጀምሮ እንደዚህ ነው በቃ እየሆነች ያለች። መጽሐፉስ ነው። እኔ አላየሁትም። ግን እስቲ ገቡ። ኧረ እናትሽ የኢክራም ነገር ግራ እያጋባኝ ነው። ትክክል አይደለችም። በቃ እንደምታያት እንደዚህ ነገሮች በቃ እንደዚህ ሆናለች። በቃ ምን ተቆራጥኛለሽ? እንዴ አላየሁም ምን። እሺ አሁን ምንድን ነው? እኔ በቃ የኛ ቤት እንደዚህ ሆነ መጨረሻ። እኔ ምን አውቃለሁ ነው። መጽሐፉን ስጠኝ ሳሚ። ነግሬያለሁ ቅድም መጽሐፉን እዚህ ጋር አይቼዋለሁ። እዚህ ጋር መጽሐፍ የለም። እኔ ደብቄያለሁ። ግን እሷ የምትለው ያንን ጥቁሩን መጽሐፍ እኮ ይሄ ጠንቋይ ይዞት የመጣው ባለፈው። ምን እናድርግ? ወይን ጸበል እንዳንወስዳት እና ሃይማኖት ነው። እኔም እሷ እንደ ግራ ይገባ ይሁን ለምን ችግር እኮ የለውም። አንደኛ ነገር ቤተሰቦቿ ቢሰሙ ራሱ አይደለም ሳሚ ስንቱ ሙስሊም እኮ እየተጠመቀ ሙስሊም አይሆንም እኮ ግን ይድናሉ። ምስክር ትሰጣለች። በቃ ማታም እኮ እንዴት ስትዞር ነው ያደረችው። አሁን ደግሞ ጭራሽ ባሰባት። አረ ምንድን ነው ማሰጠኝ? ሰውነትሽን ሸፋፍ ኢክራም ልጅሽ ነው። ተረጋጊ። እሷ ራሷን የምታውቅም አይመስለኝም። ግን ይኸውልሽ ማድረግ ያለብንን ነገር እናድርግ። እኔ አሁን የዚች ልጅ ነገር ግራ እኮ ጸበል እንውሰድ። ከሱ ውጭ መፍትሄ እሺ፣ የት እንውሰዳት? ጸበልማ ሊሆን አይችልም። እሺ እንትኖቹን ጥራና ቁርአን እንቀዳባታ። ወንዴን እንደሚያደርገን አሁን እኮ እኔ ግራ ገባኝ። ፈጤ ወይ ሃይማኖቷ እንትን ማንን ጠርቼ ቁርአን አስቀርባታለሁ? ግን እኔ ግራ ገብቶኝ ዘዲን ጥራው። ዘመድ የላትም ይሄኑላ። ዘዲን ለራሱ ማያውቅ ዘመድ የላትም። ማደጎ ነው እኮ ያደገችው። እና ደግሞ ድንገት ቤተሰብ ነኝ ብሎ እንኳን የሚመጣ አካል ካለ ሰውየው ነው መጽሐፉን ስጠኝ ሳሚ። የቱ ሰውዬ? እኔ መጽሐፉን ነው ፈልገው። ቆይ ሳሚ እንትን በቃ እንደ ጸበልም ቢካላችሁ እነዚህ ዘዲ ይጠሩና ሌሎቹን የማውቃቸዋለሁ እና ቁርአን ይቀዳባል። ወይ ደግሞ መጽሐፍ ገኒ ነኝ መጽሐፍ ነው የምፈልገው። ጥቁሩን መጽሐፍ ለምን አሰጠኝም? አንቺ ምን መጽሐፍ ነው? አይምሮሽ ይሰራል ወይስ ዝም ብለሽ ነው እያወራሻለሽ? ነው አብደሻል። እና ታዲያ ምን እየሆነች ነው ያለችው? ወይ ዓርብ ዕለት ደግሞ እንትን እንውሰዳለን። ወደ ዘመድ ወሰድ። ዘመድ ያለበት ቦታ። እኔ እቺ ልጅ እዚህ እንትን ነው የሆነ ነገር እንኳን እኔ ቤተሰቦቿ ራሷን አታውቅም የት እንዳሉ እነሱ። ዓርብ እንውሰዳት መስጊድ ይሄዱ አይደል እንዴ? እኔ እኮ ግራ ገባኝ። ወይ ዘመድ የላት እና ማከራት ነገር እኔ ምንድነው ምን እኔ ዘመድ አለኝ። ሰውየው የት ሰውየው? መጽሐፉን ስጠኝ አሁን ቶሎ በል። አንቺ
ሰውዬውስ የቱ ሰውዬ? ጥራልኝ ሲጀምር ይኸውልሽ እሱ ድግምተኛ ነው። አንቺን ሊገልሽ ሊያጠፋሽ የመጣ ሰው ነው። መጽሐፉን ነው ፈልገው ጋር ይላል። መጽሐፉን አሰጥኝ። ጥቁር መጽሐፍ ነው ሳሚ መጽሐፍ ነው። ማታ እንደዛ ሳደረች ነው እንቅልፍ የሚባል እንስሳስ እየቃየ ግራ እየገባኝ ነው። አንተ አሁን ደግሞ መጽሐፍ ነው እንደ ቀንም አልልበትም እንደ ሰላም ከኔ መፍትሄው ምንድን ነው? ይሄ ማታ እኮ እንዳልተኛውም ስዞር እንደዚህ እዚህ ጋር እኔ አንቺ ጉዳይ አለብኝ። ያ ሰውዬ በዚህ ጋር በቃ እያበሳጨኝ ነው ያለው ፈጥ እሷ ደግሞ በዚህ ሁኔታ እንደዚህ ሆና አያት እስቲ ብቻዋን እዛ ስታወራ አያት እስቲ እና ምን እናርጋር? ይኸውልህ እኔ ዛሬ አሁን ያሰብኩት ሀሳብ አለ። በቃ ቀጥ ብለን ይችል ልጅ ወይ የአእምሮ ሕክምና ቦታ እንውሰዳትና ትመርመር። ይሄ የአእምሮ ምንድን ነው? መተት ነው ተባለ። በቃ እኮ ዞሮ እኮ መተት አእምሮሽን ነው የሚነካው አይደል? እና እዛ እንትን ይቀዳባት በቃ በእነሱ ይኸውልህ ፈጤ አንተ ትረዳኛለህ። የምረዳ እኮ አንተ በቃ እኔ እኮ ግራ ገባኝ። አሁን የዚች ልጅ እንዴ ምን እያየሁ ነው? ግን እኔም ያየሁት ግራ ገብቶኛል እንዳንተው። ግን ይኸውልህ አማኑኤል መሄድ አለባት። በቃ አንተ ያማል እንዴ? ሃይማኖቱ አይፈቅድም። እኔማ ይፈቅዳል፣ ግን ችግር የለውም። አሁን ደግሞ አማኑኤል የምትሄደ አማኑኤል ምን ጸበል ነው? ሐኪም ቤት አማኑኤል ሐኪም ቤት ሄዳ የአእምሮ ችግርም ከሆነ ትመርመር። አንተ ያማል እንዴ? እዛ እኮ ያበደ ራሱን የሳተ ከጥቅም ውጭ ሆነ ነው። አሁን ኢክራም ደህና ነች ታዲያ? እና እሷ ሰውዬው አድርጎባት ነው። እኔ ጌታ ያለኝን ነው የምሰማው። ጌታ ደግሞ ማን ነው? የምን ጌታ? ወንድ ሆነች እንዴ? ጌታ ያለኝን ሙስሊም አይደለሽም ብሎኛል። ሙስሊም አይደለም ሲጀመር እሱን ነው የምፈልገው። ማንን ነው የምትፈልጊው? ኧረ ወደዛ አፈልኩሽ በይ። አንቺ ምንድን ነው ታዲያ? እኔ አልሰጥኩም ብሎኝ ጌታ እዚህ ቤት መጥቶ ነበር ያለኝን ሰምተሃል አይደል? ጌታ ማን ነው እንዴ? ጉድፈላ ምን ጌታ ነው? ጌታ ነው ያምሻል እንዴ? ኧረ ዘንድሮ ጉድ ነው። ስርዓትሽን ያዥ ኢክራም። ሳሜ እኔ አንድ ነገር መጣል የሆነ መላበላት እቺ ለምን ያንን ሰውዬ ይዘን እናንተ ልኮ ማርያምን እናንተ ወንዶች አይደላችሁ። አንተም ያኔን የምን ላድርግልሽ? ችግሩን አታይም እንዴ? ማንነቱ እኮ ራሱ ግራ እየገባ እኔ ስንቱ እያስጨነቀኝ። ለምንድን ነው ሰውዬውን ራሱ ጠርተን እዚህ ጋር አስረን የማንቀጠቀጠው? ሳሚ ጥራልኝ ጌታ። ህግ ያለበት ሀገር እኮ ነው። ህግ ካለ ከሰሰዋ ህግ አለ። ማንም መተሽ እዚህ ጋር መደብደብ መግደል የምችበት ሁኔታ ቢኖር እኔ ብዙ ሰው መደብደብ ይችል ነበር። እሱን ደግሞ አሳይሻለሁ በቅርቡ። ኢትዮጵያ ላይ ህግ የለም። ይሄን ዓለም የምታጠፋ ነው እቺ ልጅ እንደዚህ ያደረጋል። እኔ ወዳታለሁ ይላል። ቢወዳት እንዴት ነው እንደዚህ የሚያደርጋት? ቆይ ሰው እንደዚህ ይደረጋል? የምትወደውን ሰው አንተ ታሳብዳለህ? አሁን እኮ አብዳለች እኮ ጤነኛ እኮ አይደለች። አንዳንዴ መለስ ታደርጋታል፣ አንዳንዴ ደግሞ እንትን ትላለች። አንቺ ሀሳብሽ ምንድን ነው? ጌታዬን ጥራልኝ ሳሚ። እንዴ ጌታዬ ትላለች። ጌታዬ ማን ነው? ቆይ እሱ ሰውዬው እኔ ጌታዬ ስሙ ነው? ቆይ ድግምተኛው ድግምተኛ አይደለም እሱ ሳሚ፣ የኔ ጌታ ነው። ሲጀመር እምነትሽም አይደለም ብሎኛል። አንቺ ስርዓትሽን ያዢ። አንቺ ሙስሊም ሴት ነሽ። ይኸውልሽ ስርዓትሽን ያዢ። እኔ ሙስሊም አይደለሁም ሳሚ። ምን? እኔ ሙስሊም አይደለሁም። በቃ አሁንስ ፈራዋ። አሳብዳታል እኮ ግን እኔ ሙስሊም አይደለሁም እያለች ነው። አሳብዳታል አትበል። እና ታዲያ ሙስሊም ካልሆንሽ ምንድን ነሽ ታዲያ? ሳሚ ለምን ይሄን አደረግሽ ታዲያ? ቆይ እቺ ልጅ መጀመሪያ እዚህ ቤት ስትመጣ ክርስቲያን ነበር ሰው ክርስቲያንም ብላ ከዛም በኋላ ሙስሊም ሆነቻ። ይሄ ራሱ ያሳብዳታል። በቃ ሃይማኖት ራሱ መቀየር፣ በሃይማኖት መነገድ፣ መዋሸት ራሱ ያሳብዳታል። እናንተ ራሱ አሁን ልክ ናችሁ። አንድ ሰው ሃይማኖቱ ሲቀይር እዚህ ቤት ቁጭ ማድረጋችሁ ይሄ ነው። ይሄው መጨረሻ ነው እንግዲህ ተንከራተት ከሷ ጋር እሱ ላይ ያለ ነገር መጽሐፍ ከእኔ ጋር የለም። አንቺ የቆይ ልንገርሽ ሲጀመር ሃይማኖትሽን ይኸውልሽ አሁን በድግምት ሊያስቀይርሽ ነው የፈለገው። ባለፈው እኮ ደም ሲቀባት እኮ ነው እያየሁ። እኔ እንዳትደርሱብኝ አደራችሁን። እዛው ደግሞ ጀምሩ። በቃ እኔ ማንም አጠገቤ እንድደርስ አልፈልግም። እንዴ ምንድን ነው ግን? ምን አውቃለሁ እኔ ሃይማኖቴን ሙስሊም አይደለሁም ማለት ምንድን ነው ታዲያ? ሙስሊም ካልሆነ ሲጀመር ለምንድን ነው የማታወልቅልኝ ነገር? ለምንድን ነው በቃ አልቅልኝ አፈር ግን አረ ጃማና አለቀችው። እንዴ እኔ አልፈልግም። አንቺ አረ ፀጉሯ ሁሉ ታየ እኮ አይታይም እነሱ። እሺ ታዲያ ምንድን ነው የምናደርገው? ወደ እንቺ ልበሽ ሻርቦ። አንተ ደግሞ ልሮጥ ነው። የእናንተ ወንድነት እኮ እዚህ ላይ ነው።
ይሄ ምን አገባኝ ከእንትኑ ጋር እንዲያለ ይሄን አለ ራስ ኳታስ ነኝ ሃይማኖቷ እንትን እየቀያየረች እኔም እዚህ ከሰው ጋር ማለት ባንተ የቀየረችው መጀመሪያም ለባሏ ብላ ክርስቲያን የነበረችው ከዛ በኋላ ነው አሁን እንትን የሆነችው። በፊት ሙስሊም ነበረች። ቤተሰብ እኮ እናንተ ነው የምላችሁን ስሙና ወይ ወደ ጸበል እንውሰድም ትራይ አለ ጸበል እንዴት ነው የምትሄደው ሙስሊም ሆና እና ታዲያ ምን እናርግልን? እኔ ወዴት ልውሰድልህ ታዲያ እኮ አማኑኤል እንውሰዳት በቃ እያልኳችሁ እኮ ወደ ዘመዱ አደርሳ ወሬ ሌላ ከሷ ጋር ነው ዘመድ የላትም ማደጎን ያደገችው እቺ ልጅ ሳሚ የኔ የምትለው ሰው ቢኖር ኖሮ እዚህ ማንም መጫወቻ አትሆንም ነበር። ሴት እኮ ናት ግን ሴት ልጅ አንተ እኮ አሰማም እኔ እኮ ትሂድ ትውጣ አላልኩም እኮ ጸበል ብትሄድም እቺ ልጅ እኔ ስንቱ ሙስሊም ይጠመቅ አይደል እንዴ ይጠመቅና ይድናል ግን ሃይማኖቱን አይቀይርም በቃ እኛ ኦርቶዶክሶች ምስክር ትሰጣለች ድኛለሁ ብላ እንጂ እኮ ሙስሊም ክርስቲያን አትሆንም። የምር እኔ ማለት አሁን ምርር ብሎ ስትጣሉ መከራ ስትጣሉ ነው የሚሻለው። ከቤት ስለ አሰጣሁት ይኸው ስንት ስቃይ ደርሶብኝ ራሱ አሰጣሁት ከቤት ሴት ልጅ የለሽም ወይ የምትለኝ እኮ እንደዚህ እየሆነች አማቱኝ እኮ ነው ለእኔ መልስ አትመልስ አንተ ልጅ ነግሬያለሁ ነው ካንዳል እንዳላስወጣሽ ምን አባረም ታዲያ እና ምንድን ነው አንቺ እኮ አግዙኝ እኮ ነው የምላችሁ አይደል እንዴ? አማኑኤል እንሰራት ወይ ነው ቦታ እንሰር የሰው ልጅ ቤት ውስጥ አብዶ እንዴት ነው እንደዚህ የምናየው? ያለና ጎዳና ወጣ ከፈለክሽ እኔ አንተን ልርዳ ብዬ ነው እንጂ ምን አገባኝ ስለሱ ልዘላት ከዚህ በላይ ቆይ እናንተ የሰው አይምሮ የላችሁም እንዴ? አንተ የሰው አይምሮ የለም አንተ ነው ዞር እንጂ ምን አይምሮ ትላለህ አንተ? እኔ ማቀው እንግዲህ ጸበል ትሄዳል። ከዛም በኋላ ደግሞ አርብ እንሰዳትና ቁራን እኔ ወደዋለሁ። ለምንድን ነው እሱ ጋር ማትወስደኝ? በቃ ከዚህ በላይ ናውጣለት ለፍቅሯ ትግለጥለት ሄደ እኔ እዚህ ደም ቀብቷል። አንቺ ደግሞ አልፈሽ እኔ በጣም ነው የምወደው። በቃ በሩን ክፈትልኝ። አንቺ ተረጋጊ እባክሽ። ማንን ነው የምትወጂው? ያማታል እንዴ? ምን አገባኝ ግን ሲጀምር እነዚህ እኮ ብቻ ደህና ነው። ውይ ልቀቀኝ። በቃ ለምን ነው ማለቀኝ እንዴ? አንቺ እንደዚህ ብለሽ እስቲ ተዋት። አንተ ለምን ትላፋታለህ? አይምራን ወጥ የለችም። እስቲ ክራም አንተ ፍቅር እያለች እኮ ነው ፍቅሩን ትግለጥለት አውቃ እኮ ነች እዚህ ልጅ በጣም ነው የምወደው። ሰውዬው ለምንድን ነው የማይለቀኝ? ሳሚ ምንድን ነው ኪሷ ውስጥ ቆይ ምንድን ነው እናንተ የምትሰሩት? ሳሚ ልቀቀኝ። አየህ ግን በስመ አብ ወልድ ትገለን ነው ወይ ሰራት አንተ ልጅ ትገለናለች። እህቴን ታስገድላለህ አንተ። እኔ ሰውዬውን እወደዋለሁ ሳሚ። እኔ እንደው ደግነት ማንንም እዚህ እንትን ብዬ አንተ ታርግታ ትገላችኋለች። የሆነ መላክ በጣም ይዛቱ ተከዚ ማባነኛው እውነታን ነው ሳሚ። እኔ በመጀመሪያ የደረሰብኝ ነገር እንዳይደርስ እዚህ ቤት እና አንተ ነው ተንብላ ታበላሻቸዋለች። አንተ ልጅ እሴቷ ለራሷ አይምሮ አንስታለች። እንዴት ነው ለእኛ ድግም መተት የምንሰጠን? ደግሞ ትለፈልፋለች። እንደዛ ምንድነው ያልሽው አንቺ? ነይስ እንደ 2018 2019 ገብቶ እንደው ምንድነው? እሺ ይሄ ምንድነው? ምንድነው? ቂንጬ ምንድነው? ቂንጬ መጨረሻም ብቻ እቺ ሳሚ መቼ ነው የምትረዳው? ግን ሰውን የምታምነው ከየት አንተሽ ነው ይሄንን ክራ ግንተኛ ደግሞ እንዳትለው ከዚህ በኋላ ይሄ ምንድነው? ከየት ነው ያመጣሽው? ይሄን ከየት ነው ያመጣሽው? እዚህ ቤት ቅንጬ እንደው ቆይቶ አልፋለቀ ምን ቅንጬ በኪስሽ ውስጥ ነው ያገኘሁት። ጥሩን ተገዘበት ነው አውጣት እንጂ ቅንጬ ምንድነው? ከየት ነው የመጣው? እሱ ነው ማን ያደርጋል? ምን እቺ ሴትዮ ምንድነው የምትሰራው? እህሉን እየሰበሰበች ከየት አመጣሽ? እዚህ ቤት እንደኛው ነው ሰውየው እንዴ? ቅንጬ እኮ የለም እዚህ ቤት ቃልቋል እኮ እሱ ነው ያደረገባት። ምን ለመሆን ነው? ቅንጬ ደግሞ ምን እንዲሆን ነው? አስራ ኪስ ውስጥ አድርጋ የምትዞረው? እኔ ሳሚ አንተም ብትሆን እቺ ልጅም ብትሆን ውጡልኝ በቃ ከዚህ ቤት አስወጣልኝ። እኔ አልፈልግም። እኔ ማለት ይሄ አንተ ራስህ ይሄ ምናምን እየለቃቀምክ እዚህ አሁን አንተ ሰው ነው ግን የምር ሰው ነው አንተ ትሰማኛለህ? ሰው ነው አይ ውሻ አንተ የምር ውሻ ራሱ እንትን ያውቃል። እሺ እንደዚህ አይነት አሁን ቀሰው መፍትሄ ፈልግላት እቺ ልጅ እዚህ ቤት እንዳይ እስቲ አታሳዝንም? ቤተሰብ የላት ምን የላት ያት እስቲ ቆይ ሳሚ አንድ ነገር ልንገርህ ደግሞ እንደው ይሄንን እንኳን ሚዲያ እያዩ እንኳን እንደው አንድ ቤተሰብ እንኳን የደወለ እኛው ቤተሰብ ካልሆናት ማንም ቤተሰብ የላት።
በቃ እስቲ ስትል ትናገር ትናገር እንደዚህ አይነት ነገር እኔ አይመቸኝም። ልንገር ይዘህ ጎዳና ነው ወጣ ለእህት እንደምታስባት ጎዳና ወጣ ይዘህ ምንድን ነው የበለው ስራ አንተ በቃ እሱን